አዎ ተረብሻለሁ። ምን ሆነሽ ነው? አመንከው? ማንን? አባዬን ስታንገላተው ምናምን። ህልም አይቶ እኮ እየነገረኝ ነው። ላንቺ አልነገረሽ? ኧረ አልነገረኝም። ቅድም የምታወሩት ህልም ነበር? አዎ ህልም እኮ ነው። በስማ ምን አይነት ህልም ነው? አመንከው የምትይኝ እሱን ነው? አስበው እስኪ እንደዛ ተንከባክቤው የማይሆን ነገር ሲል። አይልም፣ በፍጹም አይልሽም። አምናለሁ። አባዬ ውለታም ያቀሰው ነው። ልክ ነው፣ እሱ ውለታ ያውቃል። ሁሌ በሰው መናቅ ይሰለቻል። ወይ ዝቅ ማለት ያስጠላል። ዝም መባልና መናቅ ይለያል። ዝም ብዬ እሰራለሁ፣ ግን መናቅ አልፈልግም። እኔ ይሄ ንግግርሽ ምንም አልገባኝ። እንዲገባህ አልጠብቅም። ትሁት፣ የማይገባ ነገር መናገር ቢቀርብሽ። እኔ የማይገባ ንግግር እየተናገርኩኝ አይደለም። እና ምንድነው? ተጠንቅቄ እኮ እያወራሽ ነው አይደል እንዴ? ቅር ካለህ ይቅርታ። አንቺ ልጅቷን እንደዛ አድርገሻት ይቅርታ ጠየቅሻት? በእናንተ አይብስም እንዴ? ይሄ ድፍረትሽን ግን ሳላደንቅልሽ አላልኩም። ምንም ድፍረት አይደለም። ልትገለኝ ስንቴ ነው የሞከረችው? ጭራሽ እኮ አሰቃየችኝ። እሷማ እንድትፈሪያት ነበር። ያለህ ፈሪም ይሞታል፣ ጀግናም ይሞታል። አሟሟቱ ይለያያል እንጂ እሱ አጋጣሚ ነው። ዝም ብለን ብናገርም ብፈራም ባልፈራም ማድረግ ያለባትን ከማድረግ ወደ ኋላ አትልም። እሱስ ልክ ነው። አሸናፊ አይደለሽም። አሸናፊ ለመሆን ግን አንቺም ክብርሽን ጠብቂ። ክብርሽን ጠብቂ? አዎ፣ መከበር በከንፈር ሲባል አልሰማሽ? አትናገሪያት ነው? ብዙ አትናገሪ ነው። ደግሞ የአባዬ እህት ልትመጣ ነው። እህት አለው እንዴ? አዎ። የቷ ናት የምትመጣው? መስማትና መናገር ማትችለዋ ነች። መቼ ትመጣለች? ሰሞኑን። እኔም ሰሞኑን ሄዳለሁ። የት? ያው ፊልድ ነው። አንተ ግን እዚህ ብዙ አትቀመጥም ማለት ነው? ምን ላድርግ? ስራ ነው። ስራ አስገባሻለሁ ብለህ ዋሸ። አልዋሸሁም። ካሌብና የካሌብ አባት ሲያወሩ የነበሩትን ነገር ተደብቃ ስትሰማ ስለነበረ ካሌብ አባት ለካሌብ የነገሩትን ነገር ሁሉንም ነገር ስለሰማች በጣም ተጨንቃና የተከፋና ያዘነ ፊቷንም ሲያይ ካሌብ ምን ሆነሻል? በጣም ተረብሸሻል እኮ ምንድነው ያጋጠመሽ ብሎ ሲጠይቃት አባትህ የነገሩህን ነገር አመንካቸው ወይ? ምንድነው የነገሩህን ነገር አምነህ ተቀብለሃል ወይ ብላ ትለዋል። እሱም ምንድነው የነገረኝ? ምንም የነገረኝ ነገር የለም ይላል። የነገረህን ነገርማ አምነህ ተቀብለሃል ወይ ብላ ስትለው ምንም ነገር የነገረኝ ነገር የለም፣ እሱ እኮ የነገረኝ ያየውን ህልም ነው፣ ስለ ህልም ነበረ ስናወራው የነበረው ይላታል። እሷም እንደዛ ስታወሩ የነበረው ነገር ህልም ነው ወይ? እኔ እኮ ህልም አልመሰለኝም፣ ሌላ ነገር የነገረህ መስሎኛል ትለዋለች። በትሁት እንደተገረመና በጣም እንዳስደነቀችው እየነገራት ነው ያ። ምክንያቱም ያንን ሁሉ በቲና ላይ ካደረገች በኋላ ከደበደበቻትና ብዙ ነገር ካደረገቻት በኋላ ተመልሶ ቤተሰቡ በጠቅላላ እሷን ይቅርታ በመጠየቁ በጣም የተገረመና ዳኒ ትሁትን በጣም አስገርመሽኛል ባደረግሽው ነገር፣ ቲና ላይ ያንን ሁሉ ካደረግሽ በኋላ ተመልሶ ቤተሰቡ በጠቅላላ አንቺን ይቅርታ መጠየቁ በጣም የሚደነቅና የሚከበር ነው ብሏት። እሷም እኔ ምንም ነገር አላደረግኩኝም፣ ስራዬን ነው እየሰራው ያለሁትኝ፣ እሷ ከአንዴም 2 ጊዜ ልትገለኝ አልነበረም ወይ ብላ ብትለው ባይዋጥለትም ያደረገችው ነገር ግን ያስቆጨውና ያሳዘነው ይመስል። ምክንያቱም ራሷ ደብድባ ራሷ ይቅርታ በመጠየቋ ብዙም ደስ ባይለውም በነገሩ ብዙም ባይደሰትም አምኖ መቀበል ግን ግድ ሆኖበታል። ቲና እንደሆነ ታከብራትም ባታከብራትም ካለሰው ላይ የምትወርድ ሰው ስላልሆነች ምንም ነገር አይጸጽተኝም እያለ ከአንዴም 2 ጊዜ ልትገለኝ ነበረ፣ አሁን ይባስ ብላ ደግሞ 10 አሰቃይታኛለች። ስለዚህ ይቅርታው ቢያንስብኝ እንጂ ቢበዛብኝ አይደለም እያለች ይመስል ጡን ገትሮ ባደረግሽው ነገር አንቺ እንጂ እሷ አልነበረችም ይቅርታ መጠየቅ የነበረባት የሚል ይመስል። ትሁት ግን አምና ልትቀበለው ባትችልም ትሁት ግን በሆነው ነገር ምንም የተጸጸተች አይመስልም። ምክንያቱም ብዙ በድላታለች፣ ብዙ አድርጋታለች። ይቅርታዋ ቢያንስባት እንጂ አይበዛባትም። ቲና በበኩሏ ለካሌብ እዚህ ቤት ሁሌ እኔ ተሸናፊ መሆኔ በጣም እያበሳጨኝ ነው ላብትለውም እንጂ ተሸናፊ አይደለሽም፣ አሸናፊ ለመሆን ብሽና ሳርፈሽና አነጋገርሽን አሳምረሽ መሄድ አለብሽ እያላት፣ እሷ ግን ለእሷ ጠበቃ እየተከራከርክ ነው ወይ ብላ ትለዋለች። እሱ ግን ብዙ ባለመናገር ብዙ ታተርፊያለሽ፣
ከሷ ጋር ከመጨቃጨቅ ይልቅ ራስሽን ለማስከበር ማንነትሽን ጠብቀሽ ለመኖር ከፈለግሽ ከሷ ጋር መጨቃጨቅ የለብሽም፣ ብዙ ማውራትም አይጠበቅብሽም ብሎ እያላት፣ ቲና ግን ይቅርታ በመጠየቋና ሁልጊዜ በምትሄድበት መንገድ ሽንፈት ብቻ እየገጠማት ስለሆነ በጣም የተበሳጨች ይመስላል። በሌላ በኩል ካሌብ ለቲና የአባዬ እህት ልትመጣ ነው ብሎ ሲነግራት አባዬ እህት ነበረው ወይ? እስከዛሬ ድረስ እንዴት አላወቅኩም? እህት አለው ወይ ብላ ትጠይቀዋለች። እሱም አዎ እህት አለው፣ በቅርቡ ትመጣለች ብሎ ይላታል። እንደውም እህት ብቻ ሳይሆን ከአንድም 2 እህት ነው ያሉት፣ ከ2 አንደኛዋ ግን ትመጣለች ብሎ ይነግራታል። የምትመጣው የአባዬ ግን መናገርም መስማትም አትችልም ይላት። እዚህ ጋር ግን ካሌብ እውነት የአባቱን እህት ነው ወይ ይዞ የሚመጣው? ወይ እውነት የአባትየው እህት ነው ወይ ነች ወይ የምትመጣው ነው? አለበለዚያስ ለቲና ሴራና ለቲና ሌላ ነገር አቅደውላት የሆነ ብለን እንድናስብም ያደርገናል። ምክንያቱም እስከዛሬ ድረስ ሽማግሌው እህት ቢኖረው ኖሮ እንዴት አንድ ቀንስ መታ ጠይቀው ብለን እንድጠይቅም ያደርገናል። በዛ ላይ ደግሞ የምትመጣው የሽማግሌው እህት መናገርም መስማትም አለመቻሏ ራሱ ሌላ የራስ መታት ወይም ደግሞ ሌላ ጥያቄ ነው። እዚህ ቲና ባለችበት ቤት ውስጥ አይደለም መስማትና ማውራት የማይችል ሰው ማውራትና መስማት የሚችሉት ራሱ ፍዳቸውን እያዩ ነው። ማለትም ሽማግሌውም ሆነ ትሁት በቲና ተንኮልና ሴራ ፍዳቸውን እያዩ ነው። ታዲያ የምትመጣው መስማትም አትችልም ማውራትም አትችልም፣ ከቲና ጋር እንዴት ሆኖ ሊኖር ይሆን የሚለው ራሱ ሌላ የራስ መታት። በሌላ በኩል ካሌብ ለቲና ተመልሶ ወደ ፊልድ እንደሚሄድ ሲነግራት ተመቼ ነው እዚህ የምትቀመጠው ብላ ጠይቀው አፏ ትበለው እንጂ ካሌብ መሄድ ለሷ በጣም ደስታና ጮቤ እንደሆነ ሁላችንም እናውቃለን። ምክንያቱም የካሌብ ዞር ማለት እሷ እንደ ልቧ ቤተሰቡንም ለመቆጣጠር ስለሚመቻት፣ ለአፏ ግን ተመቼ ነው እዚህ አብርፈህ የምትቀመጠው ትበለው እንጂ መሄዱ ደስ እንደሚላት አናጣው። በአሁኑ የሚሄደው ፊልድ እንደ በፊቱ አይነት ፊልድ ስላልሆነ ትንሽ ልቆይ ይችላለሁ፣ ይሄኛው ፊልድ ከሌሎቹ ፊልድ የተለየ ነው፣ ረጅም ጊዜ ነው ቆየው ብሎም እየነገራት፣ ቲና ውስጧ ደስ ቢላትም ለአፏ ግን ትናፍቀኛለህ፣ በጣም ነው የምትናፍቀኝ እያለችው ነው ያለ። እሱም አፏን እንጂ የልቧን ስለሚያውቅ አፏን እያዳመጣት ነው ያለው። ቲና የካሌብ ፊልድ ብሎ መሄድ በጣም እንደሚያስደስታት ብናውቅም የዚህን ያህል ግን እንኳን ደስ ያለህ ብላ ቲና የካሌብ ፊልድ መሄድ በጣም ስላስደሰታት ለዳኒ እንኳን ደስ ያለ ካሌብ ወደ ፊልድ ሊሄድ ነው፣ የአሁኑ ፊልድ ከሌሎቹ ፊልዶች የተለየ ነው፣ ለረጅም ሰዓት ነው የሚቆየው ብላ ትነግረዋለች። ዳኒ ግን ካሌብ በፊት ከሚሄደው ፊልድ የተለየ ምን ነገር አለ ብሎ ሲጠይቃት፣ እሷ ግን የአሁኑ ፊልድ በጣም ለረጅም ጊዜ የሚቆይና ቶሎ የማይመለስ እንደሚሆን ትነግረዋለች። ስለዚህ ረጅም ጊዜና ሰፋ ያለ ጊዜ ስለምናገኝ እኛ የራሳችን ስራና ፍቅራችንን እናጣጥማለን የምትል ይመስላል። ዳኒ ግን ብዙም ደስተኛ ባይሆንም ቲና ግን በጣም ደስተኛ ነች። ካሌብም ወደ ፊልድ እንደሚሄድ ለዳኒ ነግሮት ዳኒን ቤቱንም ሆነ ሁሉንም ነገር ቲናንም ሆነ ማንኛውም ነገር አደራ ሰጥቻለሁ ብሎ ይለዋል። ካሌብም ሁሉንም ነገር አደራህን ተቀብያለሁ ችግር የለውም ብሎ ይለዋል። አደራ ቢለውም ባይለውም ለሱ ምንም እንደማይፈየድለት ስለሚያውቅ ካሌብ ግን ምንም እንደማያውቅ ሆኖ ሁሉንም ነገር አደራ ስለሰጠው ጠብቅልኝ ብሎ አደራ ሰጥቶታል። ትሁት ግን የካሌብ መሄድ ያስደሰታት አትመስልም። ምክንያቱም የካሌብ ከቤት ርቆ መሄድ ለትሁት ፈተናና መከራ እንደሚሆንባት ታውቀዋለች። ምን እያደረግክ ነው? ምን እየሰራህ ነው? ለምንድነው ትተኸኝ የምትሄደው ብላ ስትለው ለትንሽ ጊዜ ነው ችግር የለም እመለሳለሁ ብሎ ቢላትም እሷ ግን ብዙም አልተዋጠላትም። ምክንያቱም ቲና አርፋ እንደማተኛላት ስለምታውቅ ከአሁኑ ፍርሃት የያዛት ይመስላል። ቲና እና ዳኒ
በካሌብ መሄድ በጣም ስለተደሰቱ እግሩ ገና 3 እርምጃ እንኳን ሳይራመድ ሙዚቃቸውን ከፍተው በጣም ተጠጋግተው የፍቅር ዳንሳቸውን እየደነሱ ሳለ ትሁት ትመጣባቸዋለች። ትሁት ስትመጣ ዳኒ ሙዚቃውን ሲቀንሰው ቲና ደግሞ ለምንድነው የምትቀንሰው ብላ ትጮህበታለች። ትሁትም ቁርስ ላቅርብላችሁ ሆይ ብላ ስትላቸው ቲና አንፈልግም እኛ ራሳችን አቅርበን እንበላለን ብላ ትጮህባታለች።